ሰላም ውድ ተመልካቾች፣ ወደ አማርኛ በቀላሉ ቻናል እንኳን በደህና መጣችሁ። ዛሬ አደርሱ እሳኒ ወይም ደግሞ ትምህርት ሁለትን እንማራለን ማለት ነው። ትምህርት ሁለት መተዋወቅ በሚለው ዙሪያ ትውውቅ እሱን እንመለከታለን ማለት ነው እና አብራችሁን ቆዩ። የመጀመሪያው የአንድን ሰው ስም ለማወቅ የምንጠቀመው የአረብኛ ቃል መስሙቅ እና ስምህ ማን ነው ለማለት ነው። ስምህ ማን ነው መስሙቅ። እንዲሁም ስምሽ ማን ነው የሚለውን ቃል እሱንም እንትን ይልናል ማለት ነው። መስሙቅ ብለን እንጠይቃለን ማለት ስምሽ ማን ነው ለማለት ማለት ነው። የተጠየቀው አካል ደግሞ ሲመልስ ኢስሚ ብሎ ነው የሚጀምረው ማለት ነው። ለምሳሌ ስሙ አሊ ከሆነ ኢስሚ አሊ፣ ስሜ አሊ ይባላል፣ ወይም አሊ ነኝ እኔ ስሜ ብሎ ይመልሳል ማለት ነው። ሚን አይነ አንት፣ አንተ ከየት ነህ ወይም ደግሞ ከየት ነህ የሚል ሲሆን የተጠየቀው አካል ደግሞ የሚመልሰው ለምሳሌ ሀገሩ የሚለው ኢትዮጵያ ከሆነ አነ ሚን ኢትዮጵያ፣ ከኢትዮጵያ ብሎ ይመልሳል። እድሜው ደግሞ ከመምሩክ ከተባለ ከመምሩክ ማለት እድሜ ስንት ነው ለማለት ነው ማለት ነው። እና እድሜው ሲጠየቅ እሱ ደግሞ የሚመልሰው ዑምሪ እድሜ ማለት ነው። ዑምሪ ማለት ነው ለምሳሌ 20 ዓመት ከሆነው 20 ሰና 20 ዓመቴ ነው ብሎ እድሜ 20 ነው ብሎ ይመልሳል ማለት ነው። ስለተከታተላችን አመሰግናለሁ እና ቀጣይነት እንዲኖረው ይሄ ትምህርት ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ድጋፋችሁንና ትብብራችሁን ግለጹ ማለት ነው። ለነበረ ቆይታ እንግዲህ በድጋሚ አመሰግናለሁ።